ሰላም እንደምናችሁ። ዛሬ ቃል በገባሁት መሰረት በቪዲዮ ክላስ እንጀምራለን ማለት ነው። ከዚህ በፊት ብዙዎቻችሁ ጠይቃችሁኛል። በቪዲዮ ቢሆን ሞር ክሊር ይሆንልናል ምናምን ብላችሁ ብዙዎቻችሁ ጠይቃችሁኛል። በዛ መሰረት ከዛሬ ሰኞ ጀምሮ ማለት ነው በቪዲዮ እኔ የምጠቀማቸውን ስትራቴጂዎች አንድ በአንድ አሳያችኋለሁ። በጣም ለእናንተ በሚገባችሁ እና ቀለል በሚላችሁ ወይ አሳያችኋለሁ ማለት ነው። ያው እንደምታውቁት ብዙ ሰው ይጠይቀኛል እና የአንተ ስትራቴጂ ምንድን ነው የምትጠቀመው? ምን አይነት ስትራቴጂ ነው ይለኛል። ከድሮ ጀምሮ ፎሬክስ ከጀመርኩበት ታይም ጀምሮ ከዚህ በፊትም ቻናል ላይ ምናምን በምንሰራ ሰዓት ብዙ በኢንቦክስ ይጠይቁናል እና ግን ደግሞ ለመናገር እና ለእነሱ ለማስረዳት ይከብዳል። ቢኮዝ ብዙ ስትራቴጂዎችን ካጠናው በኋላ ከነሱ እንትን አድርጌ ነው ከነሱ አውጥቼ ነው የምጠቀመው ማለት ነው። ለእኔ የሚቀለኝን እና በራሴ መንገድ አንደርስታንድ ባረኩበት ወይ ነው የምጠቀመው እና ስለዚህ ብዙ ሰው ሲጠይቅ ምንድን ነው የሆነ አንድ መልስ ብቻ ነው የሚፈልገው። ወይ ፕራይስ አክሽን ነው ወይ ደግሞ አይሲቲ ወይ ኤስኤምሲ ወይ ደግሞ ሲአርቲ ምናምን ብዬ እንድመልስ ነው ብዙ ሰው የሚጠብቀው። ነገር ግን እንደዛ መመለስ አልችልም። የአንተ ስትራቴጂ ምንድን ነው ምናምን ብሎ አንድ ሰው ሲጠይቀኝ በጣም ብዙ እንትን ካልኳቸው ስለሆነ እኔ እንትን ምለው የምጠቀመው የሆነ አንድ ስም ልሰጠው አልችልም። እንደዛም ደግሞ ማሰብ የለባችሁም። ለምሳሌ አንድ ሰው እኔ በአይሲቲ ተሳክቶልኛል ስላለ አይሲቲ በቃ አሪፍ ስትራቴጂ ነው ምናምን ማለት የለባችሁም። ኤስኤምሲ ነው እኔ የተሳካልኝ ምናምን ስላላችሁም ያን መከተል የለባችሁም። ቢኮዝ ሁሉም ስትራቴጂዎች ይሰራሉ። ሁሉም ስትራቴጂዎች ደግሞ ምንድነው የሆነ እንትን አላቸው ማለትም ፐርፌክት ናቸው ማለት አይደለም። የኛ አንደርስታንዲንግ ነው የሚወስነው እንጂ ሁሉም ስትራቴጂ ይሰራል። አይሲቲም ብትሄዱ ኤስኤምሲም ብትሄዱ የትኛውም ስትራቴጂ ይሰራል። ነገር ግን እኛ አንደርስታንድ ያደረግንበት ወይ ነው የሚወስነው ማለት ነው። ስለዚህ ለእናንተ እንዲቀላችሁ ስም ሰጥቼዋለሁ ማለት ነው። ኤልኤምኦ ስትራቴጂ ብዬ ስም ሰጥቼዋለሁ። ኤልኤምኦ ለምንድን ነው ያልከው ካላችሁኝ፣ ኤልኤምኦ የሚለው ቃል ሶስቷ ፊደል ስንት ትይዛለች ማለት ነው? ሶስት እንትኖችን ትይዛለች። የመጀመሪያው ሊኩዊዲቲ የሚለውን ሀሳብ ይዛል። የሊኩዊዲቲን ኮንሰፕት ይዛል ማለት ነው። ሊኩዊዲቲ ብዬ ሳወራ በፕራይስ አክሽን ስትሄዱ ፌክ አውት ነው፣ ፌክ ብሬክ አውት የሚለውን ደግሞ ይወስዳል ማለት ነው። በአንድ ድንጋይ ሁለት ወፍ እንደሚባለው ምንድነው ኤል ብዬ ኤልኤምኦ ስል ምንድነው ኤል ስንል ሊኩዊዲቲ ኮንሰፕት አለ፣ እንደዚሁ ደግሞ ፌክ አውት ኮንሰፕት አለ። ሁለቱም በአንድ ላይ ነው ማለት ነው። ኤልኤምኦ ኤምን ደግሞ ያልኩት ምንድነው ማርኬት ስትራክቸር ሽፍት ነው፣ ወይ ደግሞ በፕራይስ አክሽን ኳሲሞዶ ይሄን ይዛል ማለት ነው። ወይ ደግሞ ቼንጅ ኦፍ ካራክተር የምንለውን በአይሲቲ በምናምን እሱን ነው የሚይዝልን ኤም የምትለዋ። ኦ የምትለዋ ደግሞ ኦርደር ብሎክን ይዛል፣ ፌር ቫሊዩ ጋፕን ይዛል፣ ሰፖርት እና ሬዚስታንስ ልትሉ ትችላላችሁ። እነሱን ነገሮች ዲማንድ እና ሰፕላይ እነሱን ትይዛለች ኦ የምትባለዋ ማለት ነው። በጣም እንዲቀላችሁ ምን አረኩት ማለት ነው ኤልኤምኦ ብዬ ስም አወጣውለት። እኔ የምጠቀመው ስትራቴጂ በአጠቃላይ ኤልኤምኦ ነው። ከነዚህ አልፍም በቃ እኔ የምጠቀማቸው ያው ብዙ ስትራቴጂዎችን ባጠናም ግን እስካሁን ድረስ ለእኔ የሚቀለኝና በጣም እኔ ውጤታማ እያደረገኝ ያለው ኤልኤምኦ ስትራቴጂ ነው ማለት ነው። ኤልኤምኦ ውስጥ ምን አለ ብያችኋለሁ? ሊኩዊዲቲ ኮንሰፕት አለ፣ ፌክ አውት አለ፣ እዛው ኳሲሞዶ አለ፣ ማርኬት ስትራክቸር ሽፍት ማለት ነው። እንደዚህ ደግሞ ኦርደር ብሎክ አለ፣ ፌር ቫሊዩ ጋፕ አለ፣ ዲማንድ እና ሰፕላይ፣ ድሮፕ ቤዝ ድሮፕ፣ እንደዛ አይነት እንትኖች አሉ ማለት ነው። እሺ ቀጥታ ወደ እንትኑ እገባለሁ። ደግሞ ማሳያችሁ ምንድነው በምሳሌ ነው፣ በሪል አካውንት ቴክ ያደረኩትን ትሬድ ነው ማሳያችሁ። ለምሳሌ ከሱ እንጀምራለን። ነገር ግን ከዛ በፊት አሁን እዚህ ይሄን ቻርት ስትመለከቱ የተሰራበት ስለሆነ እንትኑን ድሮዊንጉን ላጥፋውና አንድ በአንድ አሳያችኋለሁ ከመጀመሪያ ጀምሮ ማለት ነው። ምን ብያችኋለሁ? ኤልኤምኦ ስትራቴጂ ሶስት ነገሮችን ነው የሚይዘው። ሊኩዊዲቲ ኮንሰፕት አለው፣ ማርኬት ስትራክቸር ሽፍት አለው፣ እንዲሁ ደግሞ በተጨማሪ ኦርደር ብሎክ ይዛል ማለት ነው። ስለዚህ አሁን ድሮ በማላቅበት ሰዓት ፎሬክስ በጀመርኩ ሰዓት ኦርደር ብሎክን ብቻ የምጠቀምበት ሰዓት ነበር። ያው ይሳካልኛል፣ የምሰራቸው ነገሮች ምናምን እንትን ይላሉ፣ ታርጌታቸውን ይመታሉ። ነገር ግን እንደዚህ ኮምባይንድ አድርጋችሁ ብትጠቀሙ ደግሞ ሞር ተጠቃሚ ነው የምትሆኑት ማለት ነው። ሞር አኪዩሬት ትሆናላችሁ። እሺ
ሁለት ትሬዶችን ነው ቴክ ያረኩት እዚህ ጋር። በዚህ አጋጣሚ ዩቲዩብ ቪዲዮ ላይ የሰራሁት አለ። በነገራችን ላይ ዩቲዩብ ቪዲዮ ላይ የሰራሁት በትሬንድ ላይ ነው የሰራሁት፣ በኤልኤምኦ ስትራቴጂ የሰራሁት ዘሴም ነው። ሁለቱም ተመሳሳይ ነው። ሶ ለእናንተ ይሄን እነግራችኋለሁ። ፐብሊክ ላይ ደግሞ ይህንን አልናገርም ማለት ነው። ፐብሊክ ላይ ያው ትሬንድ ላይን ምናምን ብቻ ሰርቼ ነው የሰራሁት ትሬዱን። በሁለቱም መንገድ ይሆናል። ነገር ግን የሚገርመው ነገር ግን ኤልኤምኦ ስትራቴጂ ራሱም ነበር ማለት ነው። ትላንት በቪዲዮ ሰርቼ የለቀኩት ሪል አካውንት ላይ ትሬድ ሳደርግ የነበረው ማለት ነው። በኤልኤምኦ ስትራቴጂ ነበር። ራሱን ነው አሁን ማሳያችሁ። ለምሳሌ እዚህ ጋር አሁን ትላንት ቪዲዮ ላይ ዩቲዩብ ቪዲዮ ላይ ያያችሁት ምንድነው? እንደዚህ ትሬንድ አድርጌ ብቻ ነው የሰራሁት። ትሬንድ ላይን ሰራው እንደዚህ ያረኩኝ 30 ሚኒት ላይ ማለት ነው። ከዛ በኋላ በስልክ ነው የሰራሁት። እዛ በኋላ ብሬክ አውት ሲያደርግ ነው ቴክ ያረኩት ማለት ነው። እዚህ ጋር ብሬክ አውት ብዬ የምታስታውሱ ከሆነ ቪዲዮን ካያችሁ እዚህ ጋር ብሬክ አውት ያደረገበት ነው። የ30 ሚኒት ካንድል ከላይ ሆኖ የዘጋበት ቦታ ነው። ከዛ በኋላ እዚህ ጋር ነው ቴክ ያረኩት፣ ወይ ደግሞ እዚህ ጋር ነው ላሳያችሁ ቴክ ያረኩት በ0.01 ወደ $17 ምናምን የሰራሁትን ዩቲዩብ ላይ ለቅቄው ነበር። አሁን እሱን ስትራቴጂ ነው ማሳያችሁ በሌላ መንገድ ማለት ነው። ያኛው በፕራይስ አክሽን ነው። ሜቢ ትንሽ እንትን ለማለት ይከብዳል ያ ስትራቴጂ። ሞር ደግሞ ኤልኤምኦ ብዬ ደግሞ እንትን የምለውን ስትራቴጂ ስትጠቀሙት ደግሞ በጣም ነው የሚገባችሁ ይሄ ስትራቴጂ። ሶ በቃ ኤልኤምኦ ለዚህ ነው ኤልኤምኦ ስል ሁሉንም እንትን የያዘ ነው ያልኩት ለዚህ ነው። ብሬክአውት ስትራቴጂንም ይዛል፣ ፌክ አውትንም ይዛል። ብሬክአውት ስል ምን ማለት ነው? አሁን ለምሳሌ ብሬክአውት ስል ኤምን እየጠቀስኩ ነው ማለት ነው። ኤም ምንድነው? ማርኬት ስትራክቸር ሽፍት ነው። ብሬክአውት ማለት ደግሞ በሌላ ቋንቋ ማርኬት ስትራክቸር ሽፍት ሲያደርግ ነው። አሁን እዚህ ጋር እያችሁ አይደል? ማርኬት ስትራክቸር ምን አደረገ? ሽፍት ሰራ ማለት ነው። እዚህ ጋር እሱን አሳያችኋለሁ። እዚህ ጋር ሽፍት አድርጓል፣ ማርኬት ስትራክቸር ሽፍት አድርጓል ማለት ነው። ሰው ምን እንላለን? በፕራይስ አክሽን ወይ ደግሞ እንዴት ብላችሁ ትወስዱታላችሁ? ኤምኤም ማርኬት ስትራክቸር ሽፍት እዚህ ጋር ሰርቷል ማለት ነው። ወይ ደግሞ እንዲቀላችሁ ምን ብላችሁ ትወስዳላችሁ? ፕራይስ አክሽን እንደ ባህላዊ ወይ ብላችሁ መውሰድ ትችላላችሁ። እና ኤልኤምኦ ደግሞ እንደ አይሲቲ፣ ኤስኤምሲ ምናምን የመሳሰሉትን ስትራቴጂዎች ስንጠቀም ደግሞ ዘመናዊ የሆነ ወይ ነው ማለት ነው። ሶ ግልጽ ነው ብዬ አስባለሁ። ፕራይስ አክሽን አሁን እንደዚህ ትሬንድ ላይን አስምረን ስንጠቀም ይሰራልናል፣ በጣም ነው የሚሰራልን። በሁለቱም ወይ ይሰራል። ነገር ግን ምንድነው ፕራይስ አክሽን ባህላዊ ወይ ብላችሁ መውሰድ ትችላላችሁ። በባህላዊ መንገድ አሁን እንደዛ አይነት እንትኖች አላ በባህላዊ መንገድ አሁን ለምሳሌ ሕክምና አለ። ሕክምና ባህላዊ ሕክምና አለ። አሁን ለምሳሌ ቶንሲል የሚባል በሽታ አለ። ቶንሲል ባህላዊም ሕክምና አለው፣ ዘመናዊም ሕክምና አለው። ባህላዊ ሕክምና ላይ መርፌ ምናምን የሚባል ነገር የለም። ዘመናዊ ላይ ነው መርፌ ምናምን ያለው። እና ልክ እንደዚሁ ፕራይስ አክሽን በባህላዊ መንገድ ትሬንድ ላይን ብቻ አስምራችሁ ምን የምትሉበት ነው፣ የማርኬቱን ሙቭመንት የምታውቁበት ነው። ሶ የምታውቁበት መንገድ ነው። ብሬክ አውት አድርጓል፣ ካንድል ስቲኩ ከትሬንድ ላይ ሆኖ በላይ ሆኖ ክሎዝ አድርጓል ምናምን ብላችሁ የምታውቁበት መንገድ ነው ማለት ነው። የምታውቁበት መንገድ ነው። ነገር ግን ኤልኤምኦ ስትራቴጂ ላይ ስንመጣ ደግሞ በዘመነ መልኩ እንዴት ትረዱታላችሁ ነው ማርኬቱን። አሁን ለምሳሌ ትሬንድ ላይኑ ባይኖር ምን አለ ማለት ነው? ማርኬት ስትራክቸር ሽፍት አለ እዚህ ጋር። እሺ ይሄን ከመስራቴ በፊት ይሄን ከመናገሬ በፊት ከመጀመሪያው ጀምሮ ላሳያችሁ እንዴት እንደምሰራው። መጀመሪያ የዋን አወር ቻርት ከፈትን ብለን እንውሰድ። የዋን አወር ቻርት ከፍተናል። የዋን አወር ቻርት ስንከፍት ሁለት ትሬዶችን ነው ቴክ ያደረግነው በነገራችን ላይ ነው። እንደውም አንድ ልጅ እዚሁ ሜንቶርሺፕ ላይ ያለ ልጅ አለ፣ ቴክ አድርጎታል። $8 ነበር ባላንሱ ላይ በ0.01 ሎስ ሳይዝ ቴክ አድርጎት አይ ቲንክ ወደ 10 ምናምን ዶላር ሄዶለታል። ዛሬ የገባ ነው ማለት ነው። ቻሌንጅ ቻናል ላይ ለቅቄው ነበር፣ ሴል ብዬ ለቅቄው ነበር። እሱን ነው ማሳያችሁ። ሶ አሁን መጀመሪያ ምንድነው የምታደርጉት? ኤልኤምኦ የሚባል ስትራቴጂ እንትን አለ ብያችኋለሁ። አሁን እንግዲህ እንዳይሰለቻችሁ በደንብ ስሙኝ። ኤልኤምኦ የሚባል ስትራቴጂ አለ ብያችኋለሁ። ሶ መጀመሪያ እሱን ነው እንትን የምታደርጉት ማለት ነው። ኤልኤምኦ ነው መጀመሪያ እንትን የምታደርጉት ዲፋይን የምታደርጉት። ኤልኤምኦ ስትራቴጂ አለ፣ ከዛ እሱን ነው ዲፋይን የምታደርጉት። እሺ መጀመሪያ
ምንድነው የምታዩት? እንደዚህ ያሉ ዊክ የሆኑ ካንድሎችን ታያላችሁ። መጀመሪያ እንደዚህ አይነት ዊክ የሆኑ ካንድሎችን ታያላችሁ። ወይ ደግሞ ቆይ ኦኬ እንደዚህ አይነት ዊክ የሆኑ ካንድሎችን ታያላችሁ። እንደዚህ አይነት ዊክ የሆኑ ካንድሎችን እዚህ ጋር አለ። ለምሳሌ እዚህ ጋር አለ። ለምሳሌ እዚህ ጋር አለ። እዚህ ጋር አለ። ዊክ የሆኑ ካንድል ዊክ ስላችሁ ፕራይስ ክሎዝ ያደረገበት ቦታ አለ። ዊክ የሆኑ ካንድሎች ቦዲ አለ። ካንድል ስቲክ ቦዲ አለ። ከዛ ደግሞ ዊክ አለ። ዊክ ካንድል አለ። ዊክ ካንድሎችን ነው መጀመሪያ የምታዩት። ለምንድን ነው የምታዩት? እነዚህ ዊክ የሆኑ ካንድሎች ሊኩዊዲቲን አይደንቲፋይ ለማድረግ ነው የምትጠቀሙት። እነዚህ ከሌሉ ምን የለም ማለት ነው። ሊኩዊዲቲ ግራብ የሚባል ነገር የለም። የግዴታ መኖር አለባቸው። አያችሁ አይደል? እዚህ ጋር አሁን ግራብ አድርጓል። ሊኩዊዲቲ ግራብ ያደረገበት ቦታ ነው እና ለምሳሌ እዚህ ጋር ሊኩዊዲቲ ምን አድርጓል? ግራብ አድርጎ ምን አድርጓል? ፕራይሱ ወደ ላይ ወጥቷል ማለት ነው። ሶ ያቺ ቦታ ምን ትባላለች? እችኛዋን ቦታ አይደንቲፋይ ታደርጋላችሁ። ዊክ የሆነበትን ቦታ እዚህ ጋርም አለ። ሶ እኔ መጀመሪያ ማየው ምንድነው ማለት ነው ዊክ የሆኑ ካንድሎችን አያለሁ። ከዛ በኋላ ምንድነው ማድረገው? አይደንቲፋይ ማድረግ ጀምራለሁ። ላይን መስራት ይጀምራሉ። ለምሳሌ እዚህ ጋር ለምሳሌ ሊኩዊዲቲ ግራብ አድርጎ የተመለሰበት ቦታ ነው። ለምን ካላችሁኝ በጣም ዊክ የሆነ ረጅም የሆነ ዊክ ካንድል አለ። እሱ ጋር አይደንቲፋይ ማድረግ ይችላሉ። ኦኬ እዚህ ጋር አይደንቲፋይ አደርጋለሁ። ኤክስ ምለው ምንድነው ሊኩዊዲቲ ግራብ የሚያደርግበት ቦታ ነው። ኤክስ ምለው አሰምራለሁ ማለት ነው። እሺ ይሄን እንተውና ምን እንሰራለን ማለት ነው? እንደዚህ አይነት ዊክ የሆኑ ካንድሎች አሁን ለምሳሌ እኛ የፈለግነው የቱ ጋር ነው ካላችሁ እኛ የፈለግነው እችኛዋን የፈለግነው ቢኮዝ ፕራይሳችን ያለው እዚህ አካባቢ ስለሆነ ማለት ነው። አሁን ለምሳሌ ያው እንትን ስለሆነ ሪፕላይ ምናምን የሚባል እሱ እንትን ሴቲንግ ስለሌለው የግዴታ ምንድነው ወደኋላ መልሼ ማሳየት አልችልም። ሶ ማሳያችሁ ምንድነው የማርኬቱ ፕራይስ እዚህ ጋር እንደሆነ እያሰባችሁ ነው ማየት ያለባችሁ፣ መከታተል ያለባችሁ። ሪፕላይ ማድረግ ስለማልችል ማለት ነው። እንትኑ የቻርት እንትኑ ስለሌለው እንደዛ አይነት ሴቲንግ ስለሌለው ሪፕላይ ማድረግ አልችልም። ሶ ማርኬቱ እዚህ አካባቢ ነበር ማርኬቱ። ምን አደርጋለሁ ማለት ነው? ማርኬቱ እሱ ጋር ስለሆነ በአቅራቢያ ያለ ሊኩዊዲቲ እንትን እፈልጋለሁ ማለት። ለምሳሌ በአቅራቢያ ያለ ስፈልግ እዚህ ጋር ነው ያገኘሁት። እዚህ ጋር ሁለት ሊኩዊዲቲ ግራብ ያደረገበት ቦታ አለ። አንድ ሊኩዊዲቲ ግራብ ያደረገበት ቦታ አለ። ኤክስ አደርጋለሁ። ሁለተኛ ደግሞ እዚህ ጋር ግራብ አድርጓል። በሁለተኛ ደግሞ ግራብ አድርጓል ማለት ነው። እቺን ቦታ ምን አረጋታለሁ ማለት ነው? ኤክስ አረጋታለሁ። ሊኩዊዲቲ ግራብ ያደረገበት ቦታ ስለሆነ ሰው ምንድነው እዚህ ጋርም ቴክ ማድረግ ትችላላችሁ። ትሬዱን እዚህ ጋርም ቴክ ማድረግ ትችላላችሁ። ቢኮዝ ሊኩዊዲቲ ኦልሬዲ ምን አድርጓል? ግራብ አድርጓል። አሁን እቺን ረዘም ያለችዋን ካንድል ካያችሁ እቺኛዋን ማለት ነው እቺኛዋን ካንድል ማየት ትችላላችሁ። ምን አድርጓል ማለት ነው? ሊኩዊዲቲ ግራብ አድርጎ ወደ ላይ ተመልሷል። ድጋሚ ደግሞ ሌላ ሊኩዊዲቲ ለመውሰድ ነው የመጣው ወደዚህ አካባቢ ሌላ ሊኩዊዲቲ ለመውሰድ መጥቷል። ሶ ይሄኛው አንደኛ አማራጭ ነው። ሊኩዊዲቲ ግራብ የሚያደርግበት ቦታ ላይ ቴክ ማድረግ ትችላላችሁ። ነገር ግን እሱ ደግሞ ክሊር አይደለም ማለት ነው። ሞር ክሊር እንዲሆንላችሁ ምንድነው የምታደርጉት ማለት ነው? ሊኩዊዲቲ ግራብ ካደረገ በኋላ ምንድነው የምታደርጉት? ማርኬት ስትራክቸሩን ሽፍት እስኪያደርግ ትጠብቃላችሁ ማለት ነው። ፐርፌክት ወይ ምንድነው ማለት ነው? ማርኬቱን ስትራክቸር ሽፍት ማድረግ አለበት። ማርኬቱን ሽፍት ካላደረገ ምን ሊሆን ይችላል ማለት ነው? እናንተ የቱ ጋር ሊኩዊዲቲ ግራብ ሊያደርግ እንደሆነ ላታውቁ ትችላላችሁ። ለምሳሌ ሊሸውዳችሁ ይችላል። እዚህ ጋር ስትጠብቁት ወደ ታች ወርዶ እናንተን በስቶፕ ሎስ ካስወጣ በኋላ ግራብ አድርጎ ሊመለስ ይችላል እና ግልጽ ነው ብዬ አስባለሁ። ስለዚህ ምን ያስፈልጋል ማለት ነው? መጀመሪያ ሊኩዊዲቲ አይደንቲፋይ ታደርጋላችሁ። ሁለተኛ ደግሞ ምንድነው የምታደርጉት ማለት ነው? ማርኬት ስትራክቸር ሽፍት ትጠብቃላችሁ። አሁን እዚህ ጋር ሌላ የረሳሁት ነገር ምንድነው? ኦርደር ብሎክ መኖሩንም በዛው ምን ታደርጋላችሁ? ቼክ ታደርጋላችሁ። ሶ እሺ አሁን ለምሳሌ 1 አወር ላይ ብዙም አይታይም። ኦርደር ብሎክ ይኖር አይኖር ብዙም አይታይም። ስለዚህ ምንድነው ወደ 15 እና ወደ 30 ሚኒት እንሄድና ኦርደር ብሎክ እንፈልጋለን። ኦርደር ብሎክ የምንፈልገው ለምንድነው? እዚህ ጋር ሊኩዊዲቲውን ግራብ ያደረገበትን ምክንያት ነው የምንፈልገው። ምንድነው? ሊኩዊዲቲ ግራብ እንዲያደርግ የግዴታ ኪ ሌቭል ያስፈልጋል ማለት ወይ ደግሞ ኦርደር ብሎክ ወይ ፌር ቫልዩ ጋፕ
ወይ ደግሞ ዲማንድ እና ሰፕላይ እንደዛ አይነት ኤሪያዎችን ይፈልጋል ማለት ነው። ሶ እዚህ ጋር ስንመለከት አያችሁ አይደል? እችን ረጅሟን ማየት ትችላላችሁ። እቺም እንደ ኦርደር ብሎክ መውሰድ እንችላለን። እችኛዋን መውሰድ እንችላለን። እንደ ኦርደር ብሎክ መጠቀም እንችላለን። እቺን እሷን ቦታ ሻዶ ታደርጋላችሁ ማለት ነው። ኦርደር ብሎክ ማለት ሀሳቡን ያው በእርግጥ ለየብቻ አስተምራለሁ ብዬ ነበር፣ ለየብቻ ቪዲዮ አዘጋጃለሁ ብዬ ነበር። ችግር የለውም አዘጋጃለሁ። ለየብቻ ኦርደር ብሎክ እንዴት ነው የሚሰራው፣ ሊኩዊዲቲ እንዴት ነው፣ ማርኬት ስትራክቸር ሽፍት እንዴት ነው የሚለውን ነገር ለየብቻ ሰራዋለሁ። ዛሬ ግን እንደ ጀነራል የሆነ ሀሳብ ስለሆነ ማወራው ሁሉንም ነው መነካካው ማለት ነው። ኦርደር ብሎክ ማለት ምንድን ነው? በጣም እንደዚህ አይነት ሙቭ ከሄደ በኋላ አሁን ለምሳሌ ይሄን ሙቭመንት አይታችኋል። ከዚህ ጀምሮ እስከዚህ ጀምሮ ያለ ሙቭመንት አለ። እሱ ከመሄዱ በፊት እሱ ሙቭመንት ይሄን አይነት ሙቭመንት ከመስራቱ በፊት ያለው ካንድል ተቃራኒ ካንድል ማለትም ለምሳሌ ቡሊሽ ከሆነ ሙቭመንቱ የቤሪሽ ካንድል ምን ይባላል ማለት ነው? ኦርደር ብሎክ ይባላል። እሱ ከመጀመሩ ያ ሙቭመንት ከመጀመሩ በፊት ያለው የቤሪሽ የተቃራኒው ካንድል እንዳለ እሱ ኤሪያ ምን ይባላል? ኦርደር ብሎክ ይባላል ማለት ነው። ኦርደር ብሎክ እዚህ ጋር ሰራን እንበል፣ ሰርተናል ብለን እናስብ። ያው እዚህ ጋር ማድረግ እችላለሁ ቦዲው ላይ ብቻ ማለት ነው። ኦርደር ብሎክ ቦዲዋን ብቻ እዛ ላይ ሻዶው መስራት እችላለሁ። አሁን ምን አድርገናል? ኦርደር ብሎክ ምን አይደንቲፋይ አድርገናል። ከዚህ በመቀጠል ደግሞ ምንድን ነው የምናደርገው ካላችሁ ሊኩዊዲቲ እንዳለ ተመልክተናል። ያው ሊኩዊዲቲ ምን ብያቸዋለሁ? ዊክ የሆኑ ካንድሎችን ስታዩ ሊኩዊዲቲ ነው። እችን ነገር እንዳትረሱ። ከዚህ በፊትም ቀደም ብያቸዋለሁ። በቃ የትኛውንም ቦታ ዊክ የሆኑ ካንድሎችን ስታገኙ ምንድነው በፕራይስ አክሽንን በባህላዊም በዘመናዊም ሜተድ ብትሄዱ ፌክ አውት የሚሆንበት ቦታ ነው ማለት ነው። አሁን እዚህ ጋር ፌክ አውት ነው። በፕራይስ አክሽን ብትሄዱ ፌክ አውት ነው የሚሆነው። ለምን ካላችሁ ምንድነው ብሬክ አውት ሊያደርግ መስሎ ምን ብሏል ማለት ነው? ማርኬቱ ተመልሷል። ወይ ደግሞ ላሳያችሁ። አሁን በፕራይስ አክሽን ፌክ አውት ነው ማለት ነው። እዚህ ጋር ትሬንድ ላይን ሰራችሁ እንበል። እዚህ ጋር ሰራችሁ ትሬንድ ላይን፣ እዚህ ጋርም ትሬንድ ላይን ሰራችሁ፣ እዚህ ጋርም ትሬንድ ላይን ሰራችሁ። የ30 ሚኒት ነው። ትሬንድ ላይን ከሰራችሁ በኋላ ወደ ታች ምን አደረገ ማለት ነው? ብሬክ አደረገ። ኦልሬዲ ወደ ታች ብሬክ አድርጓል። እዚህ ጋር 2 ጊዜ ነው። እዚህ ጋርም ብሬክ አድርጓል። በተጨማሪ ደግሞ እዚህ ጋርም ብሬክ አድርጓል። ብሬክ አድርጎ ሴል የሚገባ ሰው አይጠፋም እዚህ አካባቢ። ለምን ካላችሁ ማርኬቱም ፕራይሱን ምን አድርጓል? በቃ ሽፍት አድርጓል። ሴል ነው የሚሆነው ብሎ እዚህ ጋር ብሬክ አውት አድርጓል ብሎ ሴል የሚገባ ሰው አለ። አሁን ምንድነው ማኒፑሌሽን ነው የሚፈጠረው። ሊኩዊዲቲ ማለት ማኒፑሌሽን ማለት ነው። ብሬክ ካረገ በኋላ ምን ያደርጋል ማለት ነው? እዚህ ጋር ያለችውን ኦቢ ኦርደር ብሎክ ቴክ አድርጎ ምን ይላል? ፕራይሱ ወደ ቀደመው ቦታ ይመለሳል። ይሄ ምን ይባላል? ማኒፑሌሽን ይባላል። ማኒፑሌሽን ማለት ደግሞ አርቲፊሻል የሆነ የፕራይስ ምንድነው ሙቭመንት ማለት ነው። ማኒፑሌሽን ማለት አርቲፊሻል ነው ማለት ትክክለኛ አይደለም። አሁን እነዚህ ዊክ የሆኑ ካንድሎችን ስታዩ ማኒፑሌት የተደረጉ ናቸው። እነዚህ አርቲፊሻል ፕራይሶች ናቸው ማለት ማለትም ትክክለኛው ፕራይስ ይሄ ነው። ከዚህ በላይ ያለው ፕራይስ ነው። ከዚህ ከቦዲው በላይ ያለው ፕራይስ ነው። እችኛው ሎንግ ዊኳን ስታዩ ምንድነው ማኒፑሌሽን። ምንድነው ሊኩዊዲቲ የሚባለው ምንድነው ማኒፑሌት አድርጎ የሚመለስበት ቦታ ነው ማለት ነው። ስለዚህ ሴል የገቡ ሰዎች እዚህ ጋር ምንድነው ማኒፑሌት ተደረጉ፣ የነሱ ስቶፕ ሎስ ተመታ ማለት ነው። ስቶፕ ሎሳቸው ከተመታ በኋላ ማርኬቱ ባይ ይሆናል፣ ይጨምራል ዋጋው። እናንተ ይህን ነገር ለመረዳት ምንድነው የምታደርጉት ከተባለ ምንድነው የምታደርጉት? ብሬክ ካረገ በኋላ ማርኬቱ ፕራይሱን ብሬክ ካረገ በኋላ ምን መኖሩን ቼክ ታደርጋላችሁ። ከሱ በታች በጣም በአቅራቢያው ምን ኦርደር ብሎክ መኖሩን፣ ሰፕላይ እና ዲማንድ መኖሩን ወይ ደግሞ ፌር ቫልዩ ጋፕ መኖሩን ቼክ ታደርጋላችሁ። አንደኛው መንገድ እሱ ነው ማለት ነው። 2 መንገዶች አሉ። ፌክ አውት እና ወይ ፌክ አውት ምንለው ወይ ደግሞ ሊኩዊዲቲ ምንለው የምንለይበት 2 መንገድ አለ። ሊኩዊዲቲ እንደሚሆን ኢቭን አሁን ለምሳሌ ሳይሰራ በፊት ነው ያውቀዋለሁ። ሊኩዊዲቲ ቴክ እንደ ግራብ እንደሚያደርግና እንደማያደርግ አውቀዋለሁ ገና ፎርም ሳያደርግ በፊት። ለምን ካላችሁ አንደኛ ምንድነው ከዚህ በታች አሁን በደንብ እዚህ ጋር ተከታተሉ። ከዚህ በታች
ከዚህኛው በታች ምን አለ ማለት ነው? ከዚህኛው ፕራይስ በታች እችኛዋ ሻዶ አለች፣ ኦርደር ብሎክ አለች ማለት ነው። ሶ እዚህ አካባቢ ሊኩዊዲቲ ግራብ የሚያደርግበት ቦታ ነው፣ ወይ ደግሞ ፌክ አውት ሆኖ የሚመለስበት ቦታ ነው። ሶ ስለዚህ እዚህ አካባቢ ብሬክ አውት ቢያደርግ ራሱ አትመኑት ማለት ነው። ለምን? ፌክ አውት ሆኖ ይመለሳል። ብሬክ አውት ሳይሆን ማኒፑሌሽን፣ አርቲፊሻል ፕራይስ ፎርም የተደረገበት ቦታ ነው ማለት ነው። ስለዚህ ሌላኛው የመጀመሪያው ወይ ብሬክ አውት ካደረገ በኋላ ምን አለ ማለት ነው? ኪ ሌቭሎች ካሉ ፌክ አውት ይሆናል። ሁለተኛ ደግሞ የምታውቁበት ወይ ምንድን ነው? ሁለተኛ የምታውቁበት ወይ ካንድሉ ማለት ነው ልክ እንደዚህ ክሎዝ ያደርጋል ማለት ነው። ከምን? ከትሬንድ ላይኑ በላይ ሆኖ ወይ ደግሞ ከሊኩዊዲቲ ከሰራችሁበት ላይን በላይ ሆኖ ክሎዝ ሲያደርግ ፌክ አውት ይባላል። አሁን እዚህ ጋር ፌክ አውት ነው። እዚህ ጋር ባይ መግባት ትችላላችሁ፣ እዚህ ጋርም ትችላላችሁ፣ እዚህ ጋርም ትችላላችሁ። ሞር ደግሞ እዚህ ጋርና እዚህ ጋር መግባት ትችላላችሁ። ለምን ካላችሁ ፌክ አውት ነው ወይ ደግሞ ሊኩዊዲቲውን ምን አድርጓል? ግራብ አድርጓል ማለት ነው። ሁለት መንገዶች አሉ ብያቸዋል። የመጀመሪያው እየደገምኩላችሁ ነው ራሱን። የመጀመሪያው ምንድነው ማለት ነው? ኪ ሌቭሎችን መለየት አለባችሁ። ኪ ሌቭል ካለ ብሬክ አውት ካረገ በኋላ ኪ ሌቭል ካለው ፌክ አውት ይሆናል። ፌክ አውት እንደሆነ የምታውቁበት ነው። ሁለተኛው ደግሞ ምን ይሆናል ማለት ነው? ካንድሉ ምን ይላል? ይዘጋል። ካንድል ምን ያደርጋል ማለት ነው? ካንድል ስቲኩ ከትሬንድ ላይኑ በላይ ሆኖ ውስጥ ሆኖ ሲዘጋ ፌክ አውት እንደሆነ ወይ ደግሞ ሊኩዊዲቲ ግራብ እንዳረገ መረዳት ትችላላችሁ ማለት ነው። ይሄንን ስትራቴጂ ከተረዳችሁ ማለትም በየትኛውም ሰዓት ትሬድ ማድረግ ትችላላችሁ። በየትኛውም ሰዓት የማርኬቱ ሙቭመንት ማወቅ ትችላላችሁ፣ እችኛውን ኮንሰፕት ከተረዳችሁ ማለት ነው። ሞር ሌላ ጊዜ ነው በሰፊው መጣበት፣ እያንዳንዱ መጣበታለሁ። ሊኩዊዲቲ ኮንሰፕት፣ ኦርደር ብሎክ፣ ማርኬት ስትራክቸር ሽፍት የሚለውን ነገር አንድ ባንድ ነው መመጣበት። ዛሬ ግን እንደ ጀነራል ነው ማብራራው ማለት ነው። ስለዚህ እዚህ ጋር ፌክ አውት ነው ማለት ነው። ፌክ አውት ነው ወይ ደግሞ የሴለሮች ስቶፕ ሎስ የሚመታበት ቦታ ነው። እዚህ ጋር ያው እዚህ ጋር ሴል ይላሉ፣ ብሬክ አውት ያደረገ መስሏቸው ከዛ እዚህ ጋር ይመታሉ ማለት ነው። ስቶፕ ሎስ ያስወጣቸዋል። ከዛ በኋላ እኔ አይሳካልኝም ምናምን ይላሉ ማለት ነው። ለምን? እነሱ የሰሩ ስህተት ምንድን ነው? ያው እንላለን እንደዚህ አይነት አጋጣሚዎች እንትን ሲያጋጥመኝ በቃ የሆነ እኛ ላይ ብቻ አፕን ያደረገ ይመስለናል ምናምን። ግን እኛ ላይ ብቻ ሳይሆን አፕን ያደረገው እኛ ማርኬቱን ስላልተረዳ ነው። ኦልሬዲ አጌነስት እኛ ላይ መጥቶብን ሳይሆን ማርኬቱ እችኛዋን ኮንሰፕት ስላልተረዳን ነው ማለት ነው። እዚህ ጋር በስቶፕ ሎስ ይወጣሉ እነሱ ሴለሮች፣ በስቶፕ ሎስ ይወጣሉ። እንደዚህ ደግሞ እንደኛ ደግሞ አንደርስታንድ ያደረገው ሰዎች ደግሞ እዚህ ጋር ምን ያደርጋሉ? እንደናንተም ለማለት ፈልጌ ነው። እንደናንተ አሁን አንደርስታንድ ስታደርጉ እዚህ ጋር ምን ታደርጋላችሁ? ባይ ነው የምትሉት ማለት ነው። ሴል ብላችሁ ስቶፕ ሎስ አትመቱም። ምክንያቱም ሊኩዊዲቲ ግራብ ያረገበት ቦታ እንደሆነ ታውቃላችሁ። ከዛ በኋላ ምን ወደ እናንተ ወደ ፈለጋችሁበት አቅጣጫ ይሄድላችኋል ማለት ነው። የሊኩዊዲቲ ሐሳቤ ነው። እሺ እንመለስና አንድ ባንድ ያሳያችሁ ሊድ ብዙም እንዳይበዛ ዛሬ እና ይሄኛውን ትሬንድ ላይን ባህላዊ ወይ ነው ብያቸዋለሁ። ከዛ አሁን ዘመናዊውን ነው የምንሰራው። እዚህ ጋር ኦርደር ብሎክ አለ ብያቸዋለሁ። ኦርደር ብሎክ አለ እዚህ ጋር እሷን አይደንቲፋይ አድርገናል። መጀመሪያ እንዳልኳችሁ ኪ ዞኖችን ግዴታ አይደንቲፋይ ማድረግ ይኖርባቸዋል ሊኩዊዲቲ መሆኑን ለማወቅ ማለት ነው። ሁለት ነገሮችን ብያለሁ፣ አሁንም ደግመዋለሁ። የመጀመሪያው ኪ ሌቭሎችን ማወቅ ያስፈልጋል። ሁለተኛ ደግሞ ሊኩዊዲቲ ግራብ ካረገ በኋላ ካንድልስቲክ ቦዲው ምን ማለት አለበት? ከሊኩዊዲቲው በላይ ሆኖ መዝጋት አለበት፣ ክሎዝ ማድረግ አለበት ብያቸው። ኦርደር ብሎክ አይደንቲፋይ ካረግን በኋላ ቀጥሎ ኔክስት ምንድነው የምናደርገው ማለት ነው። እዚህ ጋርም ያው ድጋሚ ልድገመው፣ ሊኩዊዲቲ ግራብ ያደረገበት ቦታ ነው። ላይን ሰርተን ነበር፣ ያው ደግሜ ልስራው። እዚህ ጋር ግራብ ያደረገበት ቦታ ነው። እሷን ተረዳ ነው አውቀናል ብለን እንውሰድ። ኔክስት ምንድነው? ማርኬት ስትራክቸር ሽፍት እስኪሰራልን መጠበቅ እንችላለን። ሞር ሴኪዩር ለመሆን ሞር ደግሞ ምን አኪዩሬት የሆነ ኢንትሪ ለማግኘት ብዙ ጊዜ ምንድነው
አቅጣጫውን አውቃችሁ እናንተ ሪስክ የምታደርጉት መጠን ደግሞ ምን ሊሆንባችሁ ይችላል? ሊበዛባችሁ ይችላል ማለት ነው። አሁን ለምሳሌ ጃምፕ 25 በትላንቱ አሁን በዚህ ትሬድ ወደ $4 ነበር ሪስክ ያደረግ ነው። ቻናል ላይም ለቅቄው ነበር፣ የፕራይቬት ቻናል ላይ የቻሌንጅ ቻናል ላይ ለቅቄው ነበር። $4 ነበር ሪስክ። $4 ሆን ብዬ ነው ያረኩት። ለምንድን ነው ግን ከዛ በላይም ሊሆንባችሁ ይችላል፣ የምትገቡትን ቦታ ካላወቃችሁ ማለት ነው። ካላወቃችሁ የእናንተም ሪስክ እንዲቀንስ ማርኬት ስትራክቸር ሽፍት ካደረገ በኋላ የምትገቡበትን ቦታ ማወቅ አለባችሁ። ቀጥሎ ምንድነው የምናደርገው ማለት ነው? ወደ ስሞል ታይም ፍሬም እንሄዳለን 30 ሚኒት ላይ። ለምን? ማርኬት ስትራክቸር ሽፍት ለማግኘት ማለት ነው። ቀጥሎ ደግሞ ወደ 30 ሚኒት ስንሄድ ምን አይነት ፓተርን እናገኛለን ማለት ነው? እቺን ነገር እንዳትረሷት። ሊኩዊዲቲ ምን ግራብ ያደረገባት ቦታ ነው ማለት ነው። እቺ ቦታ ወይ ደግሞ ማርኬት ስትራክቸር ሽፍት ወይ ደግሞ ኳሲሞዶ የሚባለውን ሌላ ጊዜ ነው ማስረዳችሁ። ምንድነው ባጭሩ ለማስረዳት ያክል ማርኬት ስትራክቸር ሽፍት እችኛዋ ሎወር ሎው ናት፣ ከዛ ሎወር ሃይ አለች እችኛዋ ማለት ነው። ከዛ ድጋሚ ምንድነው ሎወር ሎው ሰርቷል። እዚህ ጋር ደግሞ ሃየር ሃይ ሰራ ማለት ነው። ሃየር ሃይ ሰራ፣ ከዛ ደግሞ ሃየር ሎው ብሎ እዚህ አካባቢ መጥቶና ከዛ ሃየር ሃይ እያለ ይቀጥላል። ይሄን ሌላ ጊዜ ነው ማስረዳችሁ በሰፊው፣ ለዚህ ለብቻ ኮርስ አዘጋጃለሁ። ከዛ በመቀጠል ምንድነው የምናደርገው? ያው ሊኩዊዲቲዋን የበፊቱ ምንድነው ሎወር ሎው ላይ ነው፣ እሷ ላይ ሊኩዊዲቲያችንን አይደንቲፋይ ካረግን በኋላ ኔክስት ማርኬት ስትራክቸር ሽፍት የሚያደርገው የቱ ጋ ነው ካላችሁ የበፊቱ ሎወር ሃይ ላይ ነው ማለት ነው። እዚች ጋ ነው ሽፍት የሚያደርግበት ቦታ፣ እዚች ጋ ነው ሽፍት የሚያደርገው። እሷ ጋር እናሰምራለን፣ ትሬንድ ላይናችንን እናሰምራለን። እቺ ቦታ ምንድናት ማለት ነው? ማርኬት ስትራክቸር ሽፍት የምታደርግበት ቦታ ነው ማለት ነው። ወይ ደግሞ በቃ እንደዛ። እኔ ደግሞ በአጭሩ የምጠቀመው ሲ ብዬ ነው የምጠቀመው። ሲ ብዬ ነው የምወስደው ማርኬት ስትራክቸር ሽፍት ወይ ደግሞ ቼንጅ ኦፍ ካራክተር የሚለውን ለመለየት ሲ ብዬ ነው የምወስደው በአጭሩ እንትን ፊደል ማለት ነው። እና እሱም መውሰድ ትችላላችሁ፣ ሲ ማለት ትችላላችሁ። ኦልሬዲ ምን ብሏል ማለት ነው? እችኛዋ ካንድል ከዚችኛዋ ሌቭል በላይ ሆና ምን አለች? አልፋለች ማለት ነው። ሶ እዚህ ጋር ምን ይባላል? ማርኬት ስትራክቸር ሽፍት ሰራ ይባላል። ካንድሉ ከዚህ በታች ይዘጋም አይዘጋም እናንተ ምንድነው ዋና ማየት ያለባችሁ? ከዚችኛዋ ላይን አልፏል ወይ የሚለውን ነገር። ስለዚህ ምን አልፏል ማለት ነው? ማርኬቱ ከዚችኛዋ ላይ በላይ አልፎ ምን ብሏል? ከዛ ተመልሷል፣ ሽፍት አድርጓል። ኦልሬዲ ሽፍት እንዳደረገ ያሳየናል ማለት ነው። አሁን እዚህ ጋር በጥንቃቄ ስሙ። ቅድምም ብያቸዋለሁ። በትሬንድ ላይን ስንሄድ ደግሞ የ30 ሚኒት ካንድል ምን ያደረገበት ቦታ ነው? ከዚህ ከትሬንድ ላይኑ በላይ ሆኖ ክሎዝ አድርጓል ብያቸዋለሁ። ይሄ አሁን ባህላዊ ወይ ነው። በቃ ይሄ የምትረዱት በፕራይስ አክሽን እንደዚህ ነው የምትረዱት። ደግሞ አሁን ደግሞ በኤልኤምኦ ደግሞ ስትራቴጂ ሲሆን ደግሞ ስትራክቸሩን ሽፍት ሲያደርግ ነው የምትረዱት። እዚህ ጋር እኔ ግን የገባሁት እዚህ ጋር ነው። ኦልሬዲ በባህላዊ ወይ ነው ብላችሁ መውሰድ ትችላል። በሁለቱም ነው የገባሁት በእርግጥ። ከዛ በኋላ እሺ አሁን የፕራይስ አክሽኑን ልተው ለጊዜው። ከዛ በኋላ ሽፍት እንዳረገ ምን አየን ማለት ነው? ተረዳን ማለት ነው። እችኛዋን ላይኗን አልፎ ከዛ ተመልሷል። ስለዚህ ቀጥሎ ምንድነው የምናደርገው? በአቅራቢያ የሚገኘውን ኪ ሌቭል እንፈልጋለን። በአቅራቢያ ማርኬት ስትራክቸር ሽፍት ካረገ በኋላ ኦርደር ብሎክ፣ ፌር ቫልዩ ጋፕ ወይ ደግሞ እንደዛ አይነት እንትኖችን ተፈልጋላችሁ ማለት ነው። ከዛ በኋላ በአቅራቢያ የምናገኘው ኦርደር ብሎክ የቱ ነው ማለት ነው? እቺ ናት ማለት ነው። በአቅራቢያ የምናገኘው እቺን ነው የምናገኘው። ግን ደግሞ ብዙ ጊዜ ምንድነው አንዳንድ ጊዜ ኦርደር ብሎካችሁ ጋር ላይደርስ ይችላል። የተወሰነ ከፍ ማድረግ አለባችሁ። ቢኮዝ ለምንድነው ካላችሁ ፌር ቫልዩ ጋፕም ስለሚኖር፣ ፌር ቫልዩ ጋፕ ከኦርደር ብሎክ በላይ ሆና እንትን ስለምትል ትንሽ ከፍ ማድረግ አለባችሁ። ኢንትሪያችሁን ወደዚህ ከፍ ታደርጋላችሁ። እንደዛ ነበር የገባ ነው።
እዚህ አካባቢ ነበር ሲግናሉን ስለቀው የነበረውና እዚህ አካባቢ ነው ኢንተር ያደረኩት። ማለትም ምንም አይነት ድሮዳውን የለው ማለት ትችላላችሁ። ምንም አይነት ማለትም ይሄ ማለት በጣም ትልቅ ሎስ ሳይዝ በጠቀም ራሱ አካውንቴ ብሎ የማድረግ ቻንሱ በጣም ዝቅተኛ ነው ማለት ነው። ብሎ አያደርግም ኦልሬዲ። ለምን? በጣም ሻርፕ ኢንትሪ ነው የገባሁት። እዚህ አካባቢ ነበር የገባሁት። ቪዲዮ ላይ ያው እንዳያችሁት ነው እንግዲህ ቪዲዮ ላይ አሳይቻችኋለሁ እያንዳንዱን በሪል አካውንት እና እዚህ ጋር ገባው። እዚህ ጋር ነው የገባሁት። ባይ ብዬ ገባው። ከዛ እዚህ አካባቢ በብሬክ ኢቭን አስወጥቶኛል ማለት ነው። ኦልሬዲ ሰርቻለሁ። ወደ 10 ምናምን ዶላር ሰርቼ ነው የወጣሁት በትንሽ አካውንት ማለት በትንሽ ስላችሁ በ8 ዲፖዚት አድርጋችሁ በጣም ነው እንደው ኢሞሽናል የሚያደርጋችሁ። $8 ትንሽ ስለሆነች በአንድ ጊዜ የምጠፋ ነገር ናት። ነገር ግን በዚህ ስትራቴጂ በአንዴ ወደ 20 ምናምን ቤት አስገባሁት ማለት ነው። በአንድ ትሬድ በሲንግል ትሬድ ማለት ነው። ሶ እዚህ ጋር ማርኬት ስትራክቸር ሽፍት ካረገ በኋላ ቴክ አረኩኝ። እችን ምን ብያቸዋለሁ? ኦርደር ብሎክ ናት። ሶ ምን አይነት ስትራቴጂ ጨረስን ማለት ነው? ኤልኤምኦ ስትራቴጂ ምን አለን? ጨረስን ማለት ነው። ኤል የቱ ጋር ናት? እቿት ኤልን እዚህ ጋር ምን ብላናታል? ጨርሰናታል። እችኛዋ ሊኩዊዲቲ ናት ማለት ነው። ኤል ናት። ወይ ደግሞ እንደውም እንዲቀላችሁ ኤል ብዬ ልውሰደው። እችን ስትራቴጂ ኤል ናት ብዬ ልውሰድ። ሊኩዊዲቲ ግራብ የምታደርግበት ያረገችበት ቦታ እቺ ናት። ኤልኤምኦ እችን ኤም ልበላችሁ። ማርኬት ስትራክቸር ሽፍት ያደረገችበት እናንተ እንዲገባች። ከዛ እችኛዋን ኦ ልበላት። ሶ ምን ፎርም አረግን ማለት ነው? ኤልኤምኦ ከዛስ ቡም ፕሮፊታችንን ቴክ ማድረግ ማለት ነው። እና በጣም ግልጽ ነው ብዬ አስባለሁ። ኤል አለች እዚህ ጋር፣ ኤም አለች፣ ኦ አለች። ኤልኤምኦ እችን ነው ኤልኤምኦ ብዬ የሰየምኳት ማለት ነው። ሶ ስለዚህ ማርኬት ስትራክቸራችንን ኤምን እንዲሰራልን ከዚህ በኋላ በኮድ ነው የምጠራው። ሊኩዊዲቲን ኤል ላለው፣ ሽፍት ሲያደርግ ኤም ላለው፣ ኦርደር ብሎክን ኦ ያልኩኝ እጠራለሁ ማለት ነው እንዲቀለኝ። ሶ ኤም ከሰራ በኋላ ምን አድርገናል ማለት ነው? እዚች ጋር ቴክ አድርገናል። ከዛ ሻርፕ ኢንትሪ አግኝተናል ማለት ይህን ስትራቴጂ በጣም አቅለላችሁት እንዳታዩ። ማለት ብዙ ብር መስራት የምችሉበት ስትራቴጂ ሻርፕ ስትራቴጂ ነው። ሻርፕ ስትራቴጂ ነው። ያ ማለት ፉል ማርጂን እነ ሳይጀክስ ምናምን የሚባሉትን የምታውቁ ከሆነ እነሱ እንደዚህ አይነት ኢንትሪዎችን እየገቡ ነው በጣም ፍሊፕ የሚያደርጉት አካውንታቸው። እና ጨረስን። የባይ ምን ጨረስን ማለት ነው? የባይ ኤልኤምኦ ጨረስን። ሶ በተጨማሪ ደግሞ አሁን እዚህ ጋር ለምን ሪቴስት አደረገ ብላችሁ መውሰድ ትችላላችሁ። እዚህ ጋር መመልከት ትችላል። ባጭሩ ቲፒ ነው አሁን የሚቀረን። ቲፒያችንን እንደዚህ አይነት ቦታዎችን መስራት እንችላለን። ሶ ለምንድን ነው የተመለሰው እዚህ ጋር ካላችሁ ግልጽ ነው። ኦርደር ብሎክ ስላለ ወይ ደግሞ በቃ እዚህ አካባቢ ኦርደር ብሎክ አለ። እሷን ቴክ ካረገ በኋላ ነው የተመለሰው። እሱ ጋር ነው እኔም ያሰብኩት የነበረው። ዝም ብዬ ከሄደ ብዬ ሆልድ አድርጌው ነበር፣ ግን እሷ ጋር ተመልሷል ማለት ነው። የሚገርመው ነገር ማለት ነው ከተመለሰ በኋላ ደግሞ ምን አድርጓል? ድጋሚ ሰከንድ ኢንትሪ ሰጥቶናል። ደስ የሚለው ኤልኤምኦ ስትራቴጂ አንድ ጊዜ ብቻ አይደለም 2 ጊዜ ቻንስ ማግኘት ትችላላችሁ። እዛው ቦታ ላይ ድጋሚ ባይ ብትሉ ራሱ ምንድነው ሌላ ኤልኤምኦ ቻንስ ኦፖርቹኒቲ አለ ማለት ነው። ሶ የባይ ኤልኤምኦ ከጨረስን በኋላ ወደ ሴል ኤልኤምኦ እንገባለን። ዛሬ ወደ ሰራ ነው ማለት ነው። በጣም የሚገርም ነበር ዛሬ ቻናል ላይ እኔም ሰርቻው ነበር። ደግሞ አዲስ ልጅ ገብቶ ነበር፣ እሱም ሰርቶ ነበር። ደስ ብሎኛል እሱም ስለሰራ። እና የሴል ኤልኤምኦን ስንመጣ በመጀመሪያ እንደዚህ ነበር ማርኬቱን ያየሁት ማለት ነው። ማርኬቱን እንደዚህ ነበር ያየሁት። ከዛ በመቀጠል ምንድን ያረከው ካላችሁኝ ቅድምም ብያቸዋለሁ። እንደዚህ አይነት ሎንግ ዊኮችን ስታዩ ምን ማለት አለባችሁ? ሊኩዊዲቲ እንደሆነ መረዳት አለባችሁ። ወይንም ደግሞ ማኒፑሌሽን ነው፣ ፌክ ፕራይስ ነው፣ አርቲፊሻል ፕራይስ ነው። ምን ብያቸዋለሁ? አርቲፊሻል ፕራይስ ነው ወይ ደግሞ ማኒፑሌሽን ይባላል።
ማኒፕሌት የሚደረግበት ቦታ ነው። እንደዚህ አይነት ዊክ የሆኑ ካንድሎችን ስታዩ በቃ ዳይሬክትሊ እሷን ቦታ አይደንቲፋይ ማድረግ አለባችሁ ማለት ነው። ሶ እዚህ ጋር ሊኩዊዲቲ አለ ማለት ነው። ገና ስታዩት ሊኩዊዲቲ ግራብ አድርጓል። አሁን እኔ እኮ ያየሁት ገና እንደዚህ ሳይሆን ሳይወርድ በፊት እኮ ነው። እዚህ አካባቢ ነው ያየሁት። እዚህ አካባቢ ነው ያየሁት። ግን ደግሞ ሊኩዊዲቲ ግራብ እንዳደረገ ተረዳው። ወይ ደግሞ ማኒፑሌሽን ነው፣ አርቲፊሻል ፕራይስ ማኒፕሌት የተደረገበት ነው። እዚህ ጋር ብሬክ አውት አድርጓል ብሎ አሁን ለምሳሌ እንደዚህ ሰርተው አያችሁ አይደል? ብሬክ አውት ያደረገ ይመስላል። ብሬክ አውት ያደረገ መስሎ ከዛ በኋላ ማኒፕሌት አድርጎ የባይ ትሬደሮችን ባይ ገቡትን ባይ ፖዚሽን በኤስኤል አስወጥቶ ወረደ። ሶ እችን ኮንሰፕት ያልተረዳ ሰው ምን ያደርጋል ማለት ነው? ብሬክ አውት አድርጓል ብሎ ባይ ሲገባ የባይ ኮንቲኒዩሽን አስቦ ይገባና ይመታል። በስቶፕ ሎስ ተመቶ ይወጣል ማለት ነው። ስለዚህ መጀመሪያ እሷን ነው አይደንቲፋይ ያደረኩት። ከዛስ ምን ሰራው ካላችሁ እችን ነው እንደዚህ ነው የሰራሁት። እችን ነው መጀመሪያ እችን አይደንቲፋይ ያደረኩት። እችን ሊኩዊዲቲ የፈርስት ሲንግል የሆነች ሊኩዊዲቲ ነበረች እዚህ ጋር ማለት ነው። ሊኩዊዲቲ ሁለት አይነት አለ። የሆነ በሲንግል ብቻ አለ መሰሩት አለ፣ በሁለት አለ። አሁን እንደዚህ ሲሆን እንደዚህና እንደዚህ ሲሆን ይለያያል። ለምሳሌ አሁን እንደዚህ ሁለት ኤክስ ካረኩኝ ምንድነው ማለት ነው? ሁለት ቦታ ሊኩዊዲቲ አለን። ሁለት ቦታ ሊኩዊዲቲ አለን። አሁን እሱን እንተውና እችንም ኤክስ ላጥፋትና ምንድነው ኤል ነው። በቃ ከዚህ በኋላ የምንጠቀመው ኤል ነው። ኤል እያለ ነው። ሊኩዊዲቲ ቦታ ናት ማለት ነው። አይደንቲፋይ አረኩኝ። እሷን አይደንቲፋይ ካረኩ በኋላ ይሄኛውን ሊኩዊዲቲ ግራብ አድርጎ የተመለሰው የቱ ጋ ነው የሚለውን ደግሞ አይደንቲፋይ እናደርጋለን። እዚህ አካባቢ ነው ማለት ነው። ያው እሱ አይከብድም፣ ምክንያቱም ግራብ ያደረገ ቦታ ላይ ስለደረስን አይከብደንም ማለት ነው። እሷን ቦታ እንለያታለን። እዚች ጋር ኦቢ አለች ማለት ነው። እና እዚህ ጋር አይደንቲፋይ እናደርጋለን ማለት ነው። አርገናል። ሊኩዊዲቲ ግራብ ያደረገበትን ቦታ ኦቢ ናት ብለን መውሰድ እንችላለን። ያው እንዳልኳችሁ ኦ ብለን እንውሰድ። ኦ ናት እሷ ቦታ። ኦ ስላችሁ ምንድነው? ብዙ ነገሮችን ይዛል። ዲማንድም ሰፕላይም ፌር ቫልዩ ጋፕንም ይዛል። ሰፖርት ሬዚስታንስ ሊሆን ይችላል። እነሱን ሁሉ ትይዛለች። እሷን አይደንቲፋይ አድርገናል። ሊኩዊዲቲ ምን ያደረገበት ግራብ አድርጓል ብለን አይደንቲፋይ አድርገናል። ግን ደግሞ እዚህ ጋር በጣም እኔን የሳበኝ ነገር ምንድነው ካላችሁ ሊኩዊዲቲ ግራብ ማድረጉ አይደለም። እዚህ ጋር ሴል እንድገባ ያበረታታኝ ሊኩዊዲቲ ግራብ ማድረጉ ሳይሆን እዚህ ጋር ምን ትመለከታላችሁ? አሁን ለምሳሌ እዚህ ጋር ልጠይቃችሁ፣ እዚህ አካባቢ ምን ትመለከታላችሁ? እዚህ አካባቢ ምን ትመለከታላችሁ? እዚህ አካባቢ ምን ትመለከታላችሁ? ምን አለ ካላችሁ ማርኬት ስትራክቸር ሽፍት አለ ወይ ደግሞ ኤም ፓተርን አለች፣ ኤም አለች ማርኬት ስትራክቸር ሽፍት ወይ ደግሞ ምን ቼንጅ ኦፍ ካራክተር አለች ማለት ነው። አሁን የገባንበትን ቦታ ግልጽ ላደርግላችሁ ነው። ቼንጅ ኦፍ ካራክተር አለች እዚች ጋር ኤም አለች ማለት ነው። ለምን ካልኳችሁ እሺ ወደ 30 ሚኒት ሄጄ ላሳያችሁ። ወደ 30 ሚኒት ሄጄ ላሳያችሁ እና እዚህ ጋር በጣም ግልጽ ነው፣ በጣም ግልጽ ነው። እዚህ ጋር እቺን ፕራይስ ምን አድርጓል ማለት ነው። እቺን ፕራይስ አልፎ ምን አድርጓል? የሴል ካንድል አልፏል ማለት ነው። እቺን ላይን አልፏል። እሷ ላይን ደግሞ ምንድናት? የማርኬቱ ሽፍት የሚያደርግበት ላይን ናት ማለት ነው። እቺኛዋ ላይን በቃ ማርኬት ስትራክቸር ሽፍት የምንለው እሱን ነው። ሽፍት ሲያደርግ ብሬክ አድርጎ ሲያልፍ እሷን ባይ የሆነ ሄዶ ከዛ ደግሞ ተመልሶ የሴል የባዩን የፕሪቪየስ ሎወር ሃየር ሎው አልፎ ከዛ በኋላ ሎወር ሎው ሲሰራ ምንድነው ማለት ነው? ማርኬቱን ሽፍት አድርጓል ማለት ነው። ሶ እቺ ቦታ ኤም ናት ማለት ነው። ኤልኤምኦ ስለምንሰራ ኤም ናት ማርኬት ስትራክቸር ሽፍት አድርጓል። ወይ ደግሞ እንዳልኳችሁ ቪዲዮም እሰራለሁ። ነገር ግን ምንድነው እሺ ላስረዳችሁ። እዚህ ጋር ሃየር ሃይ አለ፣ ሃየር ሎው አለ። ከዛ በኋላ
ሃየር ሃይ አለ ተመልሶ። ከዛ ሎወር ሎ ሰርቷል። ሎወር ሎ ሲሰራ ሃየር ሃይ የነበረውን ወደ ሎወር የቀየረበት ቦታ እሷ ላይን ምን ትባላለች? ማርኬት ስትራክቸር ሽፍት ትባላለች ማለት። ከዛ በኋላ ተመልሶ ሎወር ደግሞ ምን ይሰራል? ሎወር ሃይ ይሰራል ማለት ነው። ሶ ግልጽ ነው ብዬ አስባለሁ። ልድገምላችሁ። ሃየር ሃይ አለ፣ ሃየር ሎ አለ፣ ሃየር ሆኖ ሎ አለ። ሃየር እንደሆነ አልቀየረም። ድጋሚ ሃየር ሃይ አለ። ከዛ ሃየር ሃይ የነበረውን ሃየር ሎ አረገው ማለት ነው። ሃየር ሎ ከሆነ በኋላ ኖ ሎወር ሃየር ሃይ ነበር። ከዛ ሎወር ሎ ሆነ ማለት ወደ ሎወር ተቀይ። ከዛ ደግሞ ሎወር ሃይ ይሰራል። ሎወር ሃይ ላይ እኛ ምን እናደርጋለን? ሴል እንገባለን። ከዛ ሎወር ሎ ይሰራል። አሁን ይሄ ባህላዊ መንገድ ነው። በቃ ሃየር ሃይ ሎወር ሎ ያላችሁ የምትሰሩት ፕራይስ አክሽን ነው ማለት ነው። በጣም ይሰራል ይሄን መንገድ። ነገር ግን ብዙ ሰው ለመረዳት ይከብዳል። ሶ እቺ ቦታ ናት ማርኬት ስትራክቸር ሽፍት የምንላት ማለት ነው። ከዛስ ኔክስት ምንድነው የምናደርገው? ሽፍት አደረገ፣ ማርኬት ስትራክቸሩን ሽፍት አደረገ። ኔክስት ደግሞ የምንገባበትን ኦርደር ብሎክ እንጠብቃለን ማለት ነው። ኦን እንጠብቃታለን። ሶ በአቅራቢያችን ያለችው ኦ ምንድናት ካልን ደግሞ ከዛ ምን ብያቸዋለሁ? ሎወር ሎ ነው። ከዛ ሎወር ሃይ ላይ እችኛዋ ኦቢ አለች ማለት ነው። እችኛዋ ኦቢ አለች። ያው ወይ ደግሞ እዚህ ቦዲዋ ላይም ማድረግ እንችላለን። እችኛዋ ለው እንትን አለች ማለት ነው። እሷ የኛ ኢንትሪ ዞን ናት ማለት ነው። እና በቀጥታ እንደዚህ ነበር የለቀኩት ቻናል ላይ። አሁን የምነግራችሁ በሙሉ ከእኔ ራሴ ቴክ ያደረኩትን ትሬድ ነው። ማለትም አሁን እያየሁ አይደለም እነግራችሁ፣ ከዚህ በፊት የሰራው ስለሆነ ማለት ሪል አካውንት ላይ የገባሁበት ነው ነገር ነው እየነገርኳችሁ ያለው። እዚህ ጋር ምን አደረኩ ማለት ነው? ሴል አሰብኩኝ። ከዛ ቻናል ላይ ሴል ብዬ እዚህ ጋር ለቀኩኝ፣ ፖስት አደረኩት። እዚህ ጋር ሴል አልኩት። ቲፒያችንን ደግሞ ምንድነው የምናደርገው? ከኦርደር ብሎክ በላይ አድርገን የተወሰነ ከፍ አድርገን እናስቀምጣለን ማለት። ከዛ ኢንትሪያችንን ደግሞ ኦርደር ብሎክ ላይ እናደርጋለን። ኦርደር ብሎክ ላይ እናደርጋለን። በ1 አወር እንሂድ። ከዛ በኋላ ቲፒያችንን ደግሞ ያደረግነው ወደዚህ አካባቢ ነው። ያው ኦልሬዲ ሴኩር አድርጉ ብያቸው ነበር። እዚህ አካባቢ ሴኩር አድርጉ ብያቸው ነበር፣ ግን አሁንም እየወረደ ነው። የቀጣይ ሊኩዊዲቲ ቴክ የሚያደርግበት ቦታ ነው የምናደርገው ቲፒያችንን ማለት ነው። ወደዚህ አካባቢ ነበር ያደረግነው አይ ቲንክ። እና እየወረደን ስቲል እየወረደን፣ ይሄ ማለት በ0.01 ብቻ ወደ 20 ምናምን ዶላር ነው የወረደው። በ1 አወር ላይ ነው ማለትም አይ ቲንክ ዛሬ የሰራው ልጅ አዲስ ነበር እና የገባው $8 ነበር። ስክሪን ሼር አድርጌላችሁ ነበር ቻናል። ወደ 10 ምናምን ዶላር ሰርቶበታል በዚህ። እንደውም ራሱም እንትን እያለ እያሳየኝ ነበር፣ ራሱ ፓተርኖችን እየሰራ እዚሁ ላይ ምናምን እየተለማመደ ነበርና በቃ ይሄን ይመስላል እንግዲህ ኤልኤምኦ ስትራቴጂ። አሁን ምን አለ ብያቸዋለሁ? ኤል አለች እዚህ ጋር ሊኩዊዲቲ አለች ትቀድማለች። ከዛ ኦቢ አለ፣ ከዛ ኤም አለች። ኤልኤምኦ ያልኩት ይሄን ነው ማለት ነው። ሶ ስለዚህ እንዳትረሷት ይሄንን ስትራቴጂ ኤልኤምኦ። ሶ አይ ቲንክ ግልጽ ነው ብዬ አስባለሁ፣ ግን በጣም ባጭሩ ነውና እየነገርኳችሁ እያንዳንዱን ደግሞ እነግራችኋለሁ። ሶ እዚህ ጋር ኦ አለች ማለት ነው። የረሳኋት አለች፣ ኦ አለች እዚህ ጋር፣ ኦ አለች እዚህ ጋር። በጣም ግልጽ ነው። እንደዚህ አይነት ደግሞ ብዙ ሴታፖችን እንደምንሰራ በራሳችሁም ደግሞ መስራት እንደምትጀምሩ አይ ሆፕ እና ይሄን ይመስላል ማለት ነው ኤልኤምኦ። ከዛ ኔክስት ደግሞ ሰጀስት ያደረጋችሁኝ ነገር አለ። እያንዳንዱን ብሰራልን ብላችሁኛል። ኤል ምን እንደሆነች፣ ኦ ምን እንደሆነ፣ ኤም ምን እንደሆነ ለእያንዳንዱ ለየብቻ ቪዲዮ የማዘጋጅ ይሆናል ማለት ነው። ለዛሬ እዚህ ጋር ቢበቃን ደስ ይለኛል። ጨርሰናል ለዛሬ እና በትዕግስት ተከታተሉት። ሁሉንም ያልገባችሁ ነገር ካለ ራሱ ተመልሳችሁ ድጋሚ እዩት። መልካም ቆይታ።